እኔ የምለው አስመሳይ ሰዎች ግን እንዴት ነው ግን የምትችሉበት? በጌታ እንዴት ነው የምትችሉበት? በኢየሱስ ስም እዛ ሲሏችሁ እዚህ ሲሏችሁ እዛ አቤት 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 ከውኮ ነው የምታረጉት። ጥርሳችሁ ሌላ ሆዳችሁ ሌላ ወይ 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 አይጣል እኮ ነው ጋይስ። እኔ ደግሞ በህይወቴ ነው ብላችሁ የሚገጥሙኝ እነሱ ናቸው። አይጨበጡ አይያዙ። አቤት ሲስቁ እኮ ግድል እኮ ነው የሚያደርጓችሁ። ግድል የጓደኛ ብዛታቸው የማያውቁት ሰው የለ፣ የማይረግጡበት የለ። ወይኔ 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 ጓደኞቼ፣ የኔ ፍቅሮች፣ ከእንደዚህ አይነት ሰው ፈጣሪ ይጠብቃችሁ። ከእንደዚህ አይነት ሰው ራሳችሁን ጠብቁ። አንዳንዴ እኮ በጣም ነው የሚገርመኝ። የእውነት ነው የምላችሁ። ከማን ነው የሚኖረው? ስደት ላይማ ከባድ እኮ ነው ጋይስ። ስደት ላይ አሁንስ ተቃጠልን በእናንተ ምክንያት። ያዝናችሁ ስንላችሁ የላችሁ፣ ደረስንባችሁ ስንላችሁ የላችሁ። አቤት የጓደኞቻችሁ ደግሞ ብዛት፣ ኤኒዌይስ ለማለት የምፈልገው ነገር ምንድነው? እንዴት ነው የሚቻላችሁ? እንዴት ነው የምትችሉበት? እየሳቃችሁ ግድል ይደርሱልናል እነሱ ናቸው በቃ ጥብቅ ጓደኞቻችን ብለን በችግራችን ጊዜ ስንፈልጋችሁ ችግራችን ያስደስታችሁ ይሁን አላቅም፣ የላችሁ። ሲጠሯችሁ አቤት አትሉ። ወይኔ አምላኬ፣ አሜታችሁ መከራ። የዚህን ያህል ነው የመረረኝ ጋይስ፣ የዚህን ያህል ነው የመረረኝ። ኤኒዌይስ አምላክ እንደዚህ አይነት ሰዎች ይጠብቃችሁ። ውስጡ ሌላ ውጩ ሌላ ከሆነ ሰው በየሳቀ ከሚገላችሁ ያለ ቁርጥ ከሚያረጋችሁ ሰው ይሰውራችሁ። ወዳችኋለሁ የኔ ፍቅሮች። ስደት ላይ ሰው ከፍቷል። ከምር ነው የምላችሁ። ማህበራዊ ህይወት አስቸጋሪ ሆኗል። ዞር ስትሉ በቃ መልካም ቀን። እንደኔ የሚገጥማችሁ ሰው ካለ በአስመሳይ ሰዎች ስልችት ምርር ያላችሁ ካላችሁ ኮሜንት ላይ አሳውቁኝ። አላችሁ ኮምቱ።